ሰላም እንዴት ናችሁ? የዩቲዩብ ቻናሌ ተከታታዮች ሁሉ ሰላም። ዛሬ ደግሞ ከወደ ድሬ ጣፋጩን ድንች ሰላጣ ይዤላችሁ መጥቻለሁ። ድሬ እንግዲህ የምትታወቀው ብዙ የመንገድ ላይ ምግቦች አሏት። አንዱ ደግሞ ድንች ሰላጣ ነው። እኔ ደግሞ በእኔ ቤት እንዴት እንደማዘጋጀው አሁን እናያለን። ያው ፎሶሊያዬን አጥቤ ጣድኩኝ፣ ድንቼን ጣድኩ፣ አብሬ እንቁላል ቀቅላለሁ። እንቁላል የበሰለልኝ እንቁላሌን እንዴት እንደምልጥ ደግሞ እዩ። በማንኪያ መተዋለሁ። ከዛ ማንኪያውን አስገብቼ ያው አንድ ሳይሰባበር እንደዚህ ይላጣል። በእጅ ብንልጠው ስብርብር ቡድስድስ ይላል። ይሄ ቀላል ዘዴ ነው። እንደዚህ እንዲህ ሲሆን አንድ እንቁላል አይሰበርም፣ በትክክል ይላጣል ሁሉ። ማንኪያው በቃ ቅርፊቱን ብድግ 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 ያደርገዋል። እንቁላሌን ውሃ ውስጥ ጨመርኩ። ድንቼን ልጬ አመጣሁ። ይኸው በምታዩት መልክ እየከተፍኩት ነው። ድንች ሰላጣ ሲከተፍ ድንቹ ሳሳ ሲል የተሻለ የመዋሃድ ነገር ይኖረዋል። እንዴ የድንች ሰላጣ ለቅቅል ቢጫው ድንች ሲሆን ቶሎ ይበስላልም ይጣፍጣል። ድሬዳዋ ውስጥ እንግዲህ በየትኛውም አቅጣጫ ብትዟዟሩ የማታጡት የምግብ አይነት ያው ድንች ሰላጣ ነው። አሁን ደግሞ ቲማቲሜን አጥቤ ያመጣው እሱንም እንዲሁ በስሱ ቆረጥረጥ አረግ። ለመብላት የሚመች አይነት ሳይዝ ቢሆን ሲከተፍ ጥሩ ተዋህዶ ስንበላውም የሁሉም ጣዕም አንድ ላይ እናገኘዋለን። አሁን ደግሞ ሽንኩርቴን ሳሳ አድርጌ በቁመቱ እየከተፍኩ ነው። እዚህ ላይ እንግዲህ እናንተ ቅጠል ሰላጣ መጨመር፣ ጥቅል ጎመን አድርጋችሁ መጨመር ትችላላችሁ። እኔ እየሰራሁ ያለሁት ለቁርስ ስለሆነ ቁርስ ላይ በጠዋት በቀዝቃዛው ሰዓት ያው ቅጠላ ቅጠል ብዙም ለመብላት ሰው ተነሳሽ አይሆን። ምሳ ሰዓት፣ መክሰስ ሰዓት ቢሆን ቅጠላ ቅጠሉ ቢገባ አሪፍ ነው። ቃሪያዬን ፍሬውን አወጣሁ። ድቅቅ አድርጌ ከትፈዋለሁ።
አንዳንድ ሰዎች ትንንሿን ሚጥሚጣ ይጨምራል። ያው እኔ ልጆች የሚበሉት ስለሆነ እሱን እዚህ መጨመር አልችልም። እናንተ የምትፈልጉትን አይነት ግብአት እየጨመራችሁ መስራት ነው። ቃሪያን ከትፌ ጨረስኩ። ጨመርኩ። ከሰላጣ ጋር ቀላቀልኩት። ሎሚን ፍሬውን አውጥቼ ጎን ጎን ላይ ቁጭ አድርኩት። ሎሚ ልትበሉ ስትሉ ቢጨመቅ አሪፍ ነው። ያው ቬጂቴብል ኦይል ትንሽ አረኩ፣ አላበዛው። ሰርዲኑም ዘይት ስላለው አቮካዶዬን ያወጣ ጥቤ ያመጣው። አቮካዶ እንግዲህ ቆራርጬ ለብቻ ነው በጎን የማረገው። የሚፈልግ ሰው ነው የሚጨምር። ፎሶሊያውንም ያው እናንተ ስትፈልጉ በቀላስም በጭልፋም ዳጥ ዳጥ አረጋችሁ ስብርብር ሲል መጨመር ትችላላችሁ። እንዲሁ ድፍኑን ፍሬው እንዳፈጠጠም መጨመር ትችላላችሁ። እኔ በጎን ለብቻ ነው የማቀርበው። የሚፈልግ ሰው ጨምሮ ይበላል፣ የማይፈልግ ደግሞ አይጨምር። ያው ፍላጎታቸውን ምርጫቸውን ለማክበር ብዬ እኔ ምግብ ስሰራ ያው እንግዲህ አንዳንዴ በግድ ማስበላቸዋለሁ፣ አንዳንዴ ደግሞ ምርጫቸውን አከብራለሁ። እንግዲህ ሎሚ ጨመቅኩ። ያው ፈሶሊያውን እንደዚህ ያቀረብኩ። አቮካዶንም በጎን አረኩ። ሚጥሚጣም አመጣው። ሰው የፍላጎቱን እየጨመረ እንዲበላ። ዛሬ በጣም ዲሞክራት ሆኛለሁ። ሆነን ለመናገር እንዲቱና ሲኖረው እኔም ራሴ አቮካዶን አልፈልገውም። ያው ለሚፈልገው ሰው በጎን አደርጋለሁ። እንግዲህ እኔ የመሰለ አሪፍ ሰላጣ ሰርቻለሁ። የድንች ሰላጣ። ስራዬን አይታችሁ ከወደዳችሁት ላይክ ማድረግ እንዳትረሱ። ያው ቁርሳችንን በዚህ መልኩ አዘጋጀው። የድሬን ድንች ሰላጣ እየበላችሁ እንጆይ አድርጉ። ያልሞከራችሁት ደግሞ በዚህ መልክ ሞክሩት፣ ትወዱታላችሁ። እኛ እንግዲህ ወደነው የተመገብነው የቁርስ አይነት ነው። ያው ይሄን ይመስላል። እንግዲህ በቀጣይ ስራ እስከምንገናኝ ቸር ሰንብቱልኝ። ክፉ አይንካችሁ፣ ልምልም በሉልኝ። ቻው።